እንግዲህ የፈሰሰ ውሃ አይታፈስም። ነገሩንም ሳይቃጠል በቅጠል ለማድረግ ወስነናል። እንዴት ብለን? በምን መንገድ? ማጋባት ወይም ማስወረድ? አባ መጋባት አይሆንም። ዝም በይ ጎዶሎ። ደግሞ አፋለኝ ብለሽ ታወሪያለሽ። ለነገሩ ታዩ መዳር ወይም ማስወረድ? ይሄን ነበር የፈራሁት። አትጥሪ። አንዴ ገለሽ ቀብረሽኛል። ምን ቀረኝ ብለሽ ትጠሪኛለሽ? ልክ ነህ። አዋርጃለሁ። አሁን ላይ ምንም ብትለኝ እቀበላለሁ። እንደሱም አይሆንም። ባይሆን ተመካከረን ነገሮችን በመስመር ማስያዝ አለን። እኔ ከማገባ ባስወርድ ይሻለኛል። ለምን ኩነኔ እንገባለን ነው ወይስ የደበቅሽ ነገር አለ? አው ምን ያንተባጥብሻል? አትናገሪም እንዴ? አባ እበት ብዬ ዘላለምሽ ስትጠራ አይደል ሌሎች ትናገሪ እንጂ ተናገሪ። እስቲ ተረጋጉ። እናንተ እያወራችሁ እንዴ ልታወራ ትችላለች? ነሲ ቁጭ በይ። ነይ ቁጭ። እስቲ የሆንሽውን ተናገሪ። ያረገዝኩት የመድኃኔ ዓለም ያለ። እስቲ ተረጋጋ። ከሽመልስ ሽመልስ የትኛው ሽመልስ? ሽመልስ ይሄ ወንዝ ማዶ ያለው? ተመስገን አምላክ። አንተ ምን ይሳንሃል? ልጆች በሰላም መጡልኝ። አባባ ፊት ልክ አይደለም። በሰላም? አዎ አባዬ። አመመህ እንዴ? አይ ልጆች እንደዛ አይደለም። የጀበናው መሰበር በጣም አሳስቦኛል። ደህና ነገር ይዞ የሚመጣ አልመሰለኝም። ለዛ ትንሽ ተጨንቄያለሁ። እንዴ አባዬ ለምን ትጨነቃለህ? ህልም እኮ እንደፈችው ነው። ባይሆን ክፉ ክፉን ትተህ ደግ ደጉን አስብ። ደግሞ ወደ ቤታችን እንግባ። ፀሐይ ላይ ቆማለሁ። ይኸው ልጅ አኮራች። ወይኔ ተክሉ እንዴት ሚንቀኝ! ከመናቅ በጩቤ መዛቃሉ። ምን ልትሆን? እሄድለታለሁ። ምን ልታረግ? ሸልማት ልሸልማል ልሽመቼ ገላግዬው እመጣለሁ። ይሄ በሰፈራችን ተሰምቶ የማይታወቅ ነገር። ወይኔ ዛሬ ወይኔ ተክሉ። ይልቅ ተክሉ ነገሩ ሳይጠና ቶሎ ብለን ሽማግሌ ላክ እንለዋለን። እንደው እንዴት አገናኛችሁ? ቢያንቺ እስቲ ንገሪ።
አሁን ችግሩን ማውራት አይጠቅምም። አይድሌ ለወሬ የማይበቃ ጉድ ይዤ ተክሉ ተረጋጋ። ሰከንድ በል አንተ ሰውዬ ምን ሆነ? ምንድን ነው? ጉድ ሆነናል። ያንን ጉድ ሆነናል። ጉድ ሳያልቅ ደግሞ ሌላ ጉድ። ሰውየው ባለ ትዳርና የሁለት ልጆች አባት ነው።